ሌላው ቁርአን ራሱ ከናንተ ጋር ያለው መጽሐፍ ሊያረጋግጥ ነው የመጣው ያለ ይናገራል ከማጋ ያለው ከናንተ ጋር ያለው መጽሐፍ ክርስቲያኖችና አይሁዶች በእጃቸው መጽሐፍ እንዳለ ይናገራል ያንን መጽሐፍ ሊያረጋግጥ ነው የመጣው ያለ confirming that which is with you ከናንተ ጋር ያለው መጽሐፍ ሊያረጋግጥ ነው የመጣው ቁርአን የመጣበት ዋና ምክንያት የመጽሐፉ ባለቤቶች ክርስቲያንና አይሁዶች በእጃቸው ያለው መጽሐፍ እውነት ስለመሆኑ ካላህ ዘንድ ስለመሆኑ መገለጥ ስለመሆኑ አላህ ያወረደው ስለመሆኑ መረጃ ሆኖ የመጣ ነው ያለ ነው በጥቅስ በተደገፈ መልኩ በሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ ወደናንተ የመጣው መጽሐፍ አረጋጋጭ ሆኖ የወረደ ነውና ይላል በሱረቱል አንከቡት ምዕራፍ 29 ቁጥር 46 ምዕራፍ 29 ቁጥር 46 ላይ ታገኙታችሁ ቀጥሎ እዛው ላይ ምን ይላል በሱረቱል አልማይዳ ምዕራፍ 5 ቁጥር 68 ላይ ተመልከቱት በሱረቱል አልማይዳ ምዕራፍ 5 ቁጥር 68 ላይ እናንተ የመጽሐፉ ባለቤቶች ሆይ ተውራትና ኢንጂል ከጌታችሁ ወደናንተ የተወረደውን እስከምታቆሙ ድረስ በምንም አይደላችሁምና ከጌታችሁ ወደናንተ የተወረደውን እስከምታቆሙ ድረስ ተውራትና ኢንጂል ስለዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አህለል ኪታቦች የመጽሐፉ ባለቤቶች የሚባሉት ክርስቲያንና አይሁዶች በእጆቻቸው ተውራትና ኢንጂል ነበረ ከናንተ ጋር ያለው መጽሐፍ የሚያረጋግጥ ሆኖ ባወረድነው ቁርአን እመኑ ያለ ቁርአኑ የሚናገረው በሱረቱል አልበቀራ ምዕራፍ 2 ቁጥር 41 በሱረቱል አልበቀራ ምዕራፍ 2 ቁጥር 41 በሱረቱል አልበቀራ ምዕራፍ 2 ቁጥር 41 በሱረቱል አልኢምራን ምዕራፍ 3 ቁጥር 81 በሱረቱል አልኢምራን ምዕራፍ 3 ቁጥር 81 በሱረቱል አልኒሳ ምዕራፍ 4 ቁጥር 47 ምዕራፍ 4 ቁጥር 47 ላይ በእንደዛ አይነት ቨርሶች ስትመለከቱት ከናንተ ጋር ያለው መጽሐፍ አረጋጋጭ ሆኖ ቁርአን የመጣው ከናንተ ጋር ያለው መጽሐፍ ሊያረጋግጥ ነው አለ ከማ ጋር ያለውን ሲባል ከናንተ ጋር ያለው መጽሐፍ ምንድነው መጽሐፍ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ከናንተ ጋር ያለው መጽሐፍ ሊያረጋግጥ ነው የመጣው ያለ ነው የሚናገረው ቀጥሎ ደግሞ ለአረቦቹ ምን አላቸው ወይም ለሰሃባዎቹ ወይም ለአማኞቹ confirming what was with them ከነሱ ጋር ያለው መጽሐፍ ሊያረጋግጥ ነው የመጣው የሚል ጥቅስ እናነባለን ከነሱ ጋር ያለው መጽሐፍ ሊያረጋግጥ ነው የመጣው ቁርአን የመጣበት ዋና ምክንያት ከነሱ ጋር ያለው መጽሐፍ ሊያረጋግጥ ነው confirming what was with them ከነሱ ጋር ያለውን ሊያረጋግጥ ኮንፈርም ሊያረግ ነው confirming ሙሰድቂያን በሱረቱ አልኢምራን ማን ነው በሱረቱ አልበቀራ ምዕራፍ 2 ቁጥር 89 በሱረቱ አልበቀራ ምዕራፍ 2 ቁጥር 89 በሱረቱ አልበቀራ ምዕራፍ 2 ቁጥር 91 በሱረቱ አልበቀራ ምዕራፍ 2 ቁጥር 91 በሱረቱ አልበቀራ ምዕራፍ 2 ቁጥር 101 እነዚህ ጥቅሶች ላይ ስትመለከቱ በግልጽ የሚናገረው ነገር ከነሱ ጋር ያለው መጽሐፍ አረጋጋጭ ሆኖ ባመጣ ነው እኔ በጣም የሚገርመኝ ቁርአን ላይ confirming what was between their hand በእጆቻቸው ያለው መጽሐፍ ይያለ የሚናገራል ሙሰድቃን ሊማ ባይና ያዳሂ ያድ ማለት በአረብኛ እጅ ማለት ነው በእጆቻቸው ያለው መጽሐፍ ሊያረጋግጥ ነው የመጣው ካን ኢማጂን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጡበት ዘመን ያላ መጽሐፍቶች በአህለል ኪታቦች እጅ ነበር በእጆቻቸው እጅ ነበር ይላል ቁርአን እኔ መቼ እንደተበረዘ ነው ማወቅ የፈለኩት ቁርአንና ሐዲስ ላይ ተበርዟል ባይብል ብሎ የሚናገርበት አንድ ጥቅስ አይቻላልም ሰምቼ ማልቀም ከጊዜ በኋላ ሲያጠኑት እንደማይስማማ የመጽሐፍ ቅዱስ ሐሳብ ከቁርአን ሐሳብ ጋር እንደማይስማማ ሲያውቁ ነው ቁርአን ተበርዟል ተከልሷል እንትን ብሏል በኋላ ነው የመጣው እሱ አሁን ሙሰድቃን ሊማ በይና ያዳሂ የሚለው ነገር በእጆቻቸው ያለው መጽሐፍ አረጋጋጭ የሆነ ማለት confirming what was between their hand የሚለው ነገር በሱረቱል አልበቀራ ምዕራፍ 2 ቁጥር 93 በሱረቱል አልበቀራ ምዕራፍ 2 ቁጥር 97 በሱረቱል አልበቀራ ምዕራፍ 2 ቁጥር 97
በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 በሱረቱል አልማይዳ ምዕራፍ 5 ቁጥር 48 ምዕራፍ 5 ቁጥር 48 በሱረቱል አለ ምዕራፍ 6 ቁጥር 92 ምዕራፍ 6 ቁጥር 92 በሱረቱል አል ዩኑስ ምዕራፍ 10 ቁጥር 37 በሱረቱል አል ዩሱፍ ምዕራፍ 12 ቁጥር 111 በሱረቱል ፋጢር ምዕራፍ 35 ቁጥር 31 በሱራ 46 ቁጥር 30 ላይ እነዚህ የመሳሰሉ ጥቅሶች ስንመለከተው በእጆቻቸው ያለው መጽሐፍ ሊያረጋግጥ ነው የመጣው። ከናንተ ጋር ያለው መጽሐፍ ሊያረጋግጥ ተውራትና ኢንጂልን ሊያረጋግጥ አሜን። ተውራትና ኢንጂልን ሊያረጋግጥ ከናንተ ጋር ያለው መጽሐፍ በእጆቻቸው ያለው መጽሐፍ ሊያረጋግጥ ከናንተ ጋር ያለው መጽሐፍ ሊያረጋግጣል። ከኛ ጋር ያለው መጽሐፍ የአምላክ መጽሐፍ እንደሆነ ቁርአን ይመሰክራል። ምንም ጭቅጭቅና ልምምጥ አያስፈልግም። ሌላው በጣም የሚገርመኝ ነገር ቁርአን ያለፉትን መጽሐፍቶች እንደሚጠብቅ ይናገራል። ማለትም በላዩ ላይ ጋርድ ያደረግ ነው ይላል። ለምሳሌ በሱረቱል አልማይዳ ምዕራፍ 5 ቁጥር 48 ላይ ሙሃይሚን ይላል። ሙሃይሚን ማለት ምንድነው? ጠባቂ ማለት ነው። ካለ 99 ስሞች ውስጥ አንደኛው ራሱ አልሙሃሚኒን ማለት ነው። ረቂብ አይለውም። ረቂብ ማለት ወይት ነው፣ መጠባበቅ የሚለው ነገር አረብኛው መጠባበቅ ማለት አንድ ነገር መቆየት ማለት ነው። ለምሳሌ እኔ ከመግባቴ በፊት ይሄን ትምህርት ስትጠባበቁ ከነበረው የአረብኛው ቃል ረቂብ ነው የሚጠቀምበት መጠባበቅ ማለት ነው። መጠበቅ ከሆነ ግን መጠበቅ አንድ ሰው ቆይቶ መጠበቅና መጠበቅ ማለት ደግሞ አንድ ነገር እንዳይበላሽ የምትጠብቁት ነገር ሙሃይሚን ይባላል። ጋርዲንግ ማለት ነው። ሱረቱል አልማይዳ ምዕራፍ 5 ቁጥር 48 ላይ ቁርአን ራሱ ያለፉትን ለመጠበቅ ነው የመጣው ይላል። ያለፉትን ለመጠበቅ ቁርአን ከመጣ ቁርአን እስካሁን ድረስ ካለ እነዛ መጽሐፍቶችም ተጠብቀው መቆየት አለባቸው፣ መበረዝ የለባቸውም። ያዛ ቁርአን እየዋሸ ነው ማለት ነው። ፕሮቴክተር ማለት ነው ራሱ። አሁን ጥያቄ የሚነሳው ጥያቄ አንዳንድ ጥያቄዎች አሉ። ከዛ በፊት አንዳንድ ነገር ላስተካክል ዶክመንት ላይ ማለት ነው። ቁርአን ላይ አህለል ኪታብ የሚሉ ቃላት 49 ጊዜ አለ። አይገርማችሁም? ስንት ጊዜ? 49 ጊዜ አህለል ኪታብ የሚለውን ቃል ታገኙታላችሁ። የመጽሐፉ ባለቤቶች people of the book የሚባሉት 49 ጊዜ አህለል ኪታብ የሚባለውን ጥቅስ ታገኙታላችሁ። 49 ጊዜ ይሄው በመረጃ ከፈለጋችሁ 49 የመጽሐፉ ባለቤቶች የመጽሐፍ ባለቤቶች እኮ አይደለም የሚለው የመጽሐፉ ያላ መጽሐፍ ባለቤቶች የመጽሐፉ ባለቤቶች እያለ ነው የሚናገረው። እንደውም ክርስቲያኖችን ደግሞ ሌት አድርገውም እንደሚታቃላችሁ መጽሐፍ ቁርአን በሱረቱል አልማይዳ ምዕራፍ 5 ቁጥር 47 ላይ የኢንጂል ባለቤቶች አህለል ኢንጂል የወንጌል ባለቤቶች የኢንጂል ባለቤቶች የወንጌል ባለቤቶች እያለ ነው የሚያሰምርበት።